በህይወትህ ከነዚህ ሁለት መንገዶች ውጪ የምትጓዝ ከሆነ እየተጓዝክበት ያለው የህይወት መንገድ መቼም እንደማያስደስትህ ወቅ እያስፈራራሁ አይደለም እውነታውን ነው የምነግርህ እነዚህም ሁለት ምርጥ የህይወት መንገዶች ለብዙ ወንድሞች እህቶች ስለሚጠቅሙ እንዲጠቀሙ አድርጉ የሰው ልጅ አላህ Subhanahu Wa Ta'ala እና ረሱል ሰለላሁ ዐለይሂ ወሰለም ባሉት ነገር ካልተስተካከለ በምንድነው የሚስተካከለው ረሱል ሰለላሁ ዐለይሂ ወሰለም አባ ለሀብን በሉት አጎታቸው አባ ጣሊብን በሉት አቡ ጀህል በእጃቸው ላይ አልሰለሙም አላህ Subhanahu Wa Ta'ala በቁርአኑ ምን አለ ኢነከ ላ ተህዲ መን አህበብተ ولكن الله يهدي من يشاء أنت يوددكون سو فسمو أتاكنام ولكن الله يهدي من يشاء جن الله የሚሻውን ሰው ያቀናል አለ አላህ Subhanahu Wa Ta'ala በዚህ ዘመን ያለውን ሁኔታ ደግሞ ተመልከት አሁን ላይ ተከክለኛ ማስረጃ መጥቶለት የሚሰማው ሰው ወይ ይሄንን ማስረጃ ይቀበላል ወይም ደግሞ ይሄንን ማስረጃ ይቃረናል የረሱል ሰለላሁ ዐለይሂ ወሰለም ፈለግ ምንም ሳይጨምሩና ሳይቀንሱ የሚከተሉ የሰሃቦችን ፈለግ የሚከተሉ ሙእሚኖች ተከክለኛ ማስረጃ ከመጣላቸው አይከራከሩም ይቀበላሉ ነገር ግን فلا تدعوا مع الله احد ከአላህ ጋር አንድንም አትገዙ ወይም አትጣሩ ብሎ አላህ Subhanahu Wa Ta'ala ከዛም አንድ ሰው መጥቶ ከአላህ ውጪ ያለን ሲጣራ ሲለምን ቀብሮች ጋር ሄዶ ድረሱልኝ እርዱኝ ሐጄን አውጡልኝ ብሎ ሲናገር እዚህ ጋር ቁርአንን ተቃርናሃል እንለዋለን የረሱልን ሰለላሁ ዐለይሂ ወሰለምና የሰሃቦችን ፈለግ የሚከተሉ ሰዎች ግን ምንድነው የሚሉት ኢያከ ነዕቡዱ ወኢያከ ነስተዒን አንተም ብቻ እንገዛለን አንተም ብቻ እርዳታን እንለምናለን ይላሉ እዚህ ቀልብ ላይ ከአላህ ውጪ ሌላን እየተጣራ እየለመንክ በዚህ ስራ አላህን ከተገናኘ ጀነት ሳይሆን እሳት ነው የሚጠብቅ ያዳ ቱብ ኢላላህ ጊዜው ሳይረፍድ ሞት ሳይቀድምህ ወደ አላህ Subhanahu Wa Ta'ala ተውበት